ሃይ ቤተሰብ እንዴት ናችሁ? ዛሬ ይዤላችሁ መጣሁት ከቴሌግራም ሳትወጡ ብር የምትሰሩበት አዲስ ዌብሳይት ስለመጣ እሱን ላስተዋውቃችሁ ብዬ ነው። ብትሰሩ በጣም አሪፍ ነው። በቶሎ ብትሰሩ በጣም ምርጥ ነው። በሁለት ቀን 190 ነው እንደዛ ነው የሰራሁት። ኢንቫይት እና አርስ ነው እሱ በኢንቫይት በትንሽ ብርም ቢከፍልም ግን በጣም አሪፍ ነው። ስትሰሩት ኢንቫይት 3 ብር ነው እና ማስታወቂያ እያያችሁ ይከፍላችኋል። 0.40 ነው የምሰጠው። 20 ስታዩ ነው ቀኑ 20 ነው። 8 ብር ነው የምትሰሩ ማለት ነው። 8 ብር ብቻ ሰርታችሁ ሳይሆን ይሰጣችኋል። እንደሰራችሁት 3 ብር ይሰጣችኋል። ለውስጥ ገብተን እንየው። የቴሌግራሜን ሊንክ እዚው ባዮ ላይ ስላለኝ እንደዚህ ቻናሌ ውስጥ ሲያመጣችሁ ይኸው እሱ ይሄ ነው። ስኔይስ አድ ይኸው ከታች ያለው ስኔይስ አድስ ኤርኒንግ ቦት አፕ ስለሚል ይህንን ነክታችሁ ነው የምትገቡት። አያችኋ ስትገቡት እንደዚህ ብሎ ቬሪፋይድ ከሆነ በኋላ እንደዚህ ያስገባችኋል። ትንሽ ሁለት ማስታወቂያ አለ። እሱን እንደዚህ እያደረጋችሁ ታልፋላችሁ። እስከ 10 ሰከንድ ተጠብቁ። 190 ሰርቻለሁ። በስንት ቀን? በሁለት ቀን ብቻ ማለት ነው። ኢንቫይት በጣም ጥሩ ነው። እኔ ብዙም አይደለም ግን ምርጥ ነው። በ20 ኢንቫይት ስላስገባሁኝ ጊዜው እንደዚህ ነው የወሰድኩት። 20 ኢንቫይት ማለት 3 ብር ሲመታ ስንት ነው? 60 ማለት ነው። 60 ሌላውን ከየት ነው ያገኘሁት ማለት ነው? ከአርስ ማለት ነው። ከማስታወቂያ ይሄው ማስታወቂያ ይህንን ይመስላል። ከታች ደግሞ ስፖንሰር ታስክ የሚለው 0.40 ይሰጣችኋል። እንዴት? አሁን ይሄ አልተከፈተም ገና ይመጣል። ስለዚህ እሱ እስከሚመጣው ይሄንን ምንድነው የምታደርጉት? ትሰራለህ ማለት ነው። ይሄንን እንደዚህ ዋች አድስ የሚለውን ነክተህ ትገባለህ። እስከ 10 ትጠብቃለህ። 10 ሰከንድ ማለት ነው። ይሄ ደግሞ እስከ 12 ጠብቀህ መንካት ነው። ከታች ኮንቲኒው የሚለው ከዛ ይሄ ይወስደዋል። ሪዳይሬክት የሚለው ጋር ከደረሰ ይወስዳል። ስለዚህ ምንድነው ሰርተሃል ማለት ነው። አሁንም 10 ሰከንድ ነው የምጠብቀው። እንደዛ እያላችሁ ነው የምትሰሩት። እንደዚህ በጣም በጥቂት ጊዜ ነው። 2 ደቂቃ አይወስድብህም። ይሄን ለመስራት 2 ደቂቃ አይወስድብህም። ይኸው ሰጠኝ። አሁን ስንት 80 1.20 ሰርቻለሁ ማለት ነው። በስንት? በሰከንድ ውስጥ ማለት ነው። በሰከንድ ውስጥ መስራት ይቻላል። ይሄንን በአንድ ቀን አወጣሁት ነው። ይሄ ሊቆራረጥብኝ ይችላል ብዬ ለዛ ነው 52.70 አወጣሁኝ። ሪጀክት አለኝ። 0 ስላደረኩ ነው። አካውንታችሁን 0 አታድርጉ። ይሄ ደግሞ ዛሬ ነው ያወጣሁት ጠዋት። አሁን ቪዲዮ ስቀርጽ ነው ያወጣሁት። ከዙ መጀመሪያ ማለት ነው። አይቆይም መግባት። ግን እኔ የምመክራቸው ሪከመንድ የማደርጋቸው ማታ ላይ ብታወጡ ማለት ነው። እና ይህንን ዌብሳይት ሊዘጋ ስለሚችል
ፈጥናችሁ ብትሰሩት ብዬ አሳስባችኋለሁ። ቤተሰቦቼ ስለተመለከታችሁኝ አመሰግናለሁ። ቻናሌን ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ሰው ጋር እንዲደርስ አድርጉ። ይህንን ምርጥ ስራዎችን እንድለቅላችሁ ሰብስክራይብ እያደረጋችሁ ጠብቁኝ።